እሺ እኔ ስሜ ባምዴን አምጤ ይባላልው ቀበሌ 019 ወረዳ መርጦ ለማርያም አስተዳደር ዞኑ ደብረ ማርቆስ እኛ ሚኒሾች አርሶ አደሮች በስራችን እያለን ያገለገልን ልጆችን ያሳደግን እያለን በወረዳ ስብሰባ አለ አሰኝቶ በወረዳ ቀበሌ በመርጦ ለማርያም ወረዳ ላይ መተን ስብሰባ ደብረ ማርቆስ ነው የተጠራችሁ እንጂ እዚህ አይደለም እንንህዱ ደብረ ማርቆስ ብለው ደብረ ማርቆስ እንደርስ ሚኒሻውን አፋን አድርገው ወደ ከ15 ያላነሰ መኪና ሚኒሻ አርሶ አደር ልጅ አሳዳጊውን ቀጥታ ይዘው መተው ለ20 ቀን አለማጣ ነው ማን የምትባለው ቦታ ላይ ጣለን። ልዩ ኃይሎች ጋር ከልዩ ኃይሎች ጋር አብሮ ቀላቅሎ ሚኒሻችን ያ የመጣው ሚኒሻ በአጠቃላይ ጭቃ ሆነ አለቀ። እኛ እንደ ቅርጣን እንደ ተረፍ አደርን 21 ቀን ከይዘን እኛ እጃችንን እንሰጣለን እስተጥቃችን እኛን አትግደሉን አልናቸው። የተባረኩ በመሆናቸው እጃችንን በመስጠት እነሱም በሰላም ተቀብለው እስካሁን ድረስ በሰላም እዚህ ካመተው ለህይወታችን ያበቁን መሆናቸውን እናረጋግጣለን። እንደውም ጎጃምና ትግሬ በደርግን ሊያስለቅቁ የቻሉ በእውነቱ ትግሬና ጎጃም ባንድ ሆኖ ደርግን አስለቅቀው ነፃነትን ያገኘን በመልስ ጊዜ ነው። እኛም እናውቀው ማንኛውንም የመሬታችንም የሀብታችንም ባለቤት ሊያደርገን የቻለ እንደው መልስ ባለበት ሰዓት አማራ ጋር ተዋግተው እዚህ ደረጃ የቆየንኛ በመልስ ጊዜ ነው። አሁን ግን የሚቀሰቅሱት ቅስቀሳ ብዩ የሚቀሰቅሰው አማራን ለማስፈጀትና ለማስገደል እንጂ እውን ለመጥቀም አይደለም። እውን ለመጥቀም አይደለም። አማራን እንዲያልቅ አማራን ሁሉንም ተማሪውን በትምህርቱ ተቀምጦ ወደ ስራ ማስገባት ሲገባው ወደ ሰዓቱ አምጥቶ የከተተ አብይ ነው። እኛንም ልጆቻችንን እንዳናሳድግ ልጆቻችንን እንዳናስተምር ያደርገን አብይ ነው አሁን እንጂ በቀደም ጊዜ ነፃነት ነው። ግን የሚያስወራ አሁን ዛሬ የኔ ያህል ህዝብ ተይዞ የኔ አልተያዘም ገብተዋል ዞን አለ ማን ይባል ይሄ የኔን ትግሬን ይዟታል እያለ ነበር ሲያስወራ የሰማነው። አሁን ግን አየን አይናችን አየ በቃ አስፈጀን። የመጣው ሚኒሻ አልቋል። የመጣ ልዩ ኃይል አልቋል። አሁን እኮ እኛ እንኳን ለአንድ ቀን የገባን የመጣን ከዚህ 18 ቀን ነው። እዚህ 20 ቀን አስገባን ወደ ልዩ ኃይሉ አብረን ገባን። የዛን ሁለት ማታውኑ በ20 ቀን አለቅ በ21 የተረፍነው ሁለታችን እጃችን ሰጥ። ስሜ ተመስገን አቤ ነው። ቀበሌ 023 ቀበሌ ነው። 023 ቀበሌ ወረዳ መርጦ ለማርያም ዞናችን ደብረ ማርቆስ። ግን እኛ የመጣን አርሶ አደር ነን። 8 ቤተሰብ አለኝ። አሁን እኔ በመንግስት የሚወጣ ልጅ አለኝ። በባንክ አከፋፋይ ነው። እኔ ግን ተርፌ ያልተለየው ገበሬ ነኝ። አንዳንድ አርሶ አደር ሲገጫጭ መልካም አስተዳደር ለማስፈን ገንዘባቸው እንዳይበዘበዝ ህይወታቸው እንዳይጠፋ እንዳይገጫጩ ህዝባችን እነዛን በመምከሩ በቀበሌ በጎጤ እነዛን እያያስኩኝ ታዕሜ በላይ የሆነውን ወደ ቀጠና ሄዲ እኔ ጋር አልስማማታል ከዲ እያልኩኝ በዚህ ነገር ሰመራ ኑር ያለው። አሁን ግን ትናንትና የመንግስት ቢሮ አሟቂ ቁጭ ብሎ ኑተሎ ስብሰባ አላችሁ አለን። የት ወረዳ ያላችሁ ስብሰባ ተባል መጣን። የቀጠና ስብሰባ ሁሉ ሰበሰቡና ለነዛ መስሎን ይሰጥ መስሎ ይሸጥ ወረዳ ስብሰባ መጣን። አሁን ፖሊስ ቢሮውን አለቀቀም። እኛ አርሶ አደረን አናቅም። የመንግስት ስንት ወንበር ያሞቀ የመንግስት ሰራተኛ አለ እሱም አብሮን ቢመጣና ተችግሩን ቢጋፈትበት ጥሩ ነበረ። እኛን ገፋፋ ዝም ብለ ደብረ ማርቆስ ነው በሏቸው እዛ ነው የውላ በል የምትሰጡ ባላቸው ብሎ ዲሃ ለወይና ደብረ ማርቆስ መጣን። ደብረ ማርቆስ ስንመጣ ተወዲያም ፖሊስ ተወዲህም የመንግስት ቢሮ ይጥፍና አስገባው ዝም ብለህ አለው። አስገባው አለው እንደ ደርግ ግዛት አስገባው አለው። የት ያመጣናል? ለየትም ተመኪና አንወርድም፣ ቀንም ተመኪና አንወርድም። እናንተን ሲወራ ማለት ነው በእንትና አብይ ብዙ ነገር ነው አሁን እናንተ። እኛ ደግሞ ባላጋራችን አብይ ነው። እውነት ተሆነ ግልጥ ተሆነ ህዝቡን እንዴት ያስፈጀዋል? እናንተስ ምን አላችሁ?
አሁን እዚህ ላይ ያልተዋለደ ያልተዛመደ የለም። እናንተም እንዳውሬ ይባረሩ የሚባለው እኛ ለራሴ ነው። ተዝክጀ ለልጆቼ አንዱ አምላክ ጋር እናንተ ጋር ተተገናኘው እውነት እናንተ እንዳላችሁኝ እንግዲህ ይሆናል ሆነው እንጂ ለእንተናችን ታበቃን። ወደዚህ የሚመጣ ወጣት ቀርቶ እንኳን የበሰለ ወጣትም እንዳይመጣ ነው የምቀሰቅሰው እኔ ለራሴ። ምን ብሎ ይመጣል? እዚህ ምን ብሎ የመጣ አልጋው ላይ እኔ አልወጣበት የመጣ ይግዛ ነው እኔ ለራሴ። እና በዚህ አይነት ነው እንጂ እኔ በምንም አይነት ተዝች እውነት እናንተ ጋር እንደ ፈጣሪ ለልጆቻችን አሁን ሙተዋል ተብሎ አብቅቷል። እናንተ ላይ ግን እግዚአብሔር ጋር ቁጭ እንዲያል የሞቱናቸው የተጎዱብን እንጂ እንደናንተ ያለው አካል ወየው እነሱ ባልሞቱ እንደናንተ ያለ እጃቸውን በሰጡን ነው የተባለ እንጂ አሁን እንደዛ ሆነ። እናንተ እንደ ክርስቶስ እንደ ፈጣሪ አገኘናችሁ። አሁንም መድኃኔዓለም ጋር ሆናችሁ ለልጆቻችን ታበቃችሁ። ህዝብን እየቀሰቀስን እኛ ወደዚህ እንዳይመጣ እንዳይዋጋ የሆቱን እንዲያተርፍ ለሚመጣው እንድንመች ነው የምናደርግ እንጂ እኔ ሌላ የለኝም። ቀበሌንም ወረዳያንም ዞኔንም ተናግሬያለሁ። ስራያም አርሶ አደር ነው። ያው ሚኒሻ ግድ የቀበሌ ያርገኝ። አሁንም ሚኒሻ ነኝ፣ የቀበሌ ነኝ። የኔ ጦር መማረክ የለበትም። ይሄ የኔ ጦር አይደለም። ተመልከት፣ የኔ ጦር አይደለም። የኔ ጦር ይሄን ያህል ጥይት ሰጥቼው ማረክ እንኳን ራሱ ጠቅቶ ይሞታል እንጂ የኔ ጦር አይደለም እያለ ነው የሚያስወራው። ይሄን ህዝብ ለመፍጀም ማለት ነው። እና አሁን ለምን ተብሎ ነው እውነት ሰው ተሆነማ የእናንተን ብሔር ቀርቶ የኛን ይሄን ያህል ያስፈጀ ነበረ? የእናንተስ ምን አላችሁ? ዙሮ አየን ነው። ዙሮ አንድ ሰው ገብቶ ነው ማያት ማመን ያለብን። እና በዛ አይነት እንጂኛ ሌላ እንትን የለንም። እኛ እንደተመክሮ እንደተመክራችን ይዘን እናንተ ስመጡልን መሰላል ሆነን ህዝቡን እዛ እየቀሰቀስ ወደዚህ እንዳይጋፈጥ የሆታቸውን ማትረፍ እንደገና የመጣን እናንተን መቀበል እንጂ ሌላኛ የለብንም። ሌላ የለብንም። እኛ ታሰብ ይሆን አልቋል ነው የሚባል እንጂ አሉ አይባል። እንደናንተ አሁን ፈጣሪ ላይ መቀመጣችን ያውቁ እውነት አየ የሸጠን መሸጥ ተውት። ግን አንዱ ፈጣሪ አለ። ህዝቡ አንዋጋም ዞር በልና ያለው ህዝቡ ኮምፒ ብሏል። እኛን አፈርጋፊ ነው ለመልስ ምንቻለን እኛ የምልስ ያለ ማለት ነው። አንዋጋም ምን ብለን ነው ምን ህዝቡ ህዝቡ አገሬው ማለት ነው። አዎ ህዝቡ አንዋጋም። እኛ ያማራ ህዝብ ወረዳ አረ እንደው ጠቅላላ ያማራ አንዋጋም። በቃ ልጆቻችንን እናስተምራለን። እኛም ተምርታችን ያልተለየንን መተው ድንበር እኛ አልገፉ ጠጋብ እኛ አልገፉን ድንበራችንን እንትን አላሉን። የሚያክፋፉ እኮ አሁን መሬታችንን ወስዳሉ እንደዚህ ይሆናሉ ምናምን ይሉታል። ህዝቡ አንፈልግም ነው ያለው። ይውሰድ እኛ አንዋጋም ምን ባሉ ነው እነሱስ? ሁለቀን ዓለም ዘላለም ውጊያ ምን ብለን ይሄማ የደርግ ግዛት ነው እያለ ነው አሁን የሚቀሰቅሰው ሰው አንድ ምን ያለው። እና እኛ ሞኞችን አግንቶ ያለቀው አለቀ። እኛ ግን ፈጣሪና አምነን የቤት ሰው ስለሆን የልጆቻችንን በአምላክ አወጣን። እናንተ ላይ እንደ ፈጣሪ ጥሮናል። እንግዲህ እናንተ የሰጣችሁን ጠጋ እንቀበላለን። በምንም አይነት እንቀበላለን። አዎ የሚጨምረው አብዩ መቼም ህዝቡን በጥቃቅን ነገር ነው የሚያታለው፣ በማይረባ ነገር ማለት ነው አታሎ እኛም ልጆቻችን አይሄዱም እያሉ እናት አባቶቻችን እናት ልጆቻችንም ባለቤቶቻችንም እያለ አይደለም ስብሰባ ምን ጊዜ ይቀራል። ምን ይሻል ማለት ነው። ከቀደም ጀምሮ ሀብጂ ተንትና ተመልስ ጀምረን ማለት ነው የተቋቋመው አዳ ያችን ስብሰባ አለ ብለን እኛም ያቸውን ሁለት ብር ብለን ልንመጣ ነህር ነጂ አምላካችሁ ነው እንግዲህ ያለ ነው የክርስቲያን ልጆች ነው። ዋሽተን ማንናገር ምን ብለንኛ ብንሄድ ደብረ ማርቆስ የተጠራችሁ እንጂ ዞኑን የጠራችሁ እንጂ እኛ አልጠራናችሁም ማለት ጥይት አልተኮስንም። በስነ ስርዓት እንደ መሳሪያችን ተነጥይታችን እስከ 130 ጥይት ተነጋዘኗን ያስረከፉ ታጣፊ ክላሽ ተምሞት ለምን ለልጆቼ በቃ ብዬ መሳሪያዬን በስነ ስርዓት በደንብ አድርጌ አቁሜያለሁ። ህይወቴን ይኸው አግኝቼ ከእግዚአብሔር ትንሽ ወንድሞች ጋር ከእናንተ ጋር ጨምሮ ነው። እግዚአብሔር ምስክሬ ነው። እኔ የኛ አማራ ቢሆን እንኳን ቆስሎ የቆሰለ ሊያነሳ ይጨርስ ነበር። እንኳን መሳሪያ ስንሰጠው እኛንም ያጠፋ ነበር። ግን የእናንተ ትግሬ እኛንም በስነ ስርዓት ተቀብሎ በህይወት አምጥቶ ይኸው ለእናንተ አብቅቶናል። ዛሬ እኛ ገበሬዎች ነን፣ ነጭ አምራቾች ነን። ፍየል ብትሉ አለ፣ በሬ ብትሉ አለ፣ ምርት ብትሉ አለ፣ ሞልቶናል።
አብይ አሁን ዛሬ እቺን ሁላ ጭምጭምታ ባገኝ ለምን አገሬ ላይ ዞር በል ብዬ እንትን አላውቅም እኮ አሁን የኔ ሚሻ እኮ አይደፈርም እያለ እኮ ነው ያስነገረ። ምን አላችሁ መሰላችሁ? አሁን በሚዲያ ስንመጣ ገና እና ግልጽ የምናደርገው እኛ ማለት ነው የራሱ የውሸት እንትን ነው ያለው የውሸት ታምቡር ብቻ እንጂ ተግባሩ ላይማ ቢውል እውነቴን ነው የራሱንም ጦር አያስፈጀውም። እናንተ ምን ባላችሁ ነው? ዙሮ ጥርስና ከናፈር ሆኖ ተወድ ያለውን ወደዛ ተወድ ያለውን ወደዚህ እያደረጉ እየተስማማን ብንበላ አሁን ኢትዮጵያን አያሳድርም እንዴ? ያለን ወዮ ተኔስ ተሆነስ ታዛዥ ተልጆች የመቆርሳ መሬት ወዮ እንዳንተ ያለው ሸፍናለሁ። ምንድነው ችግሩ? እንኳን ማነኩብን። እውነቴን እኮ ነው። ይሄ መሳሪያ ቢሄድ ደግሞ ነገ ተነገዳ ዞር ብላችሁ አገር እንትን ታለ መሳሪያችን በእጃችን ሰውናላችሁ። ለእናንተ አገልጋይ ምን ሆኖ ምንድነው ችግሩ? ግን ተውሸት የራቀ እንትን ነው የሚያመጣ ፕሮፓጋንዳ እና እውነት በእውነትማ ቢሆን ኑሮ ይሄን ያህልም ጦር አይከዳውም እኮ የሞተ ሙቷል። ነፍሱ እያለ ግን ወደዛ አይገባም ነበር። ግን ውሸት ተውሸት የራቀ ስለሆነ እንትኑ ታምቡሩ እንደዚህ ያደረገ ነው ህዝቡን ያስፈጀን እንጂ አይዟችሁ በዚህ ነገር ነው። አማራ ደግሞ ትግሬ ቢሆንስ ደርግን አረብ ደርግን ሰው በሌን ደርግን እስተንተና እኮ እኛ ሰዎች ተሻግረዋል። እናንተ ጋር ነው የተገናኙ። እዛ ደርግ እንትን ቢሉ ደርግን ሲገለሰስ በቃ እዚህ ሰላም ሆነልን። እንደ ልባችን እያስተማርን ነው። እንደ ልባችን ንብረታችን እያዘዝንበት ነው። አሁን ደግሞ የእናንተ መመሪያ ወየው ቀደም ጫፏ ብትመጣልኝ ኑሮ ወየው እንግዲህ መሳሪያው መንታ ቤት ነው የገባ። ምንም ችግር የለኝም። ምንም አይደለም። ፊትም የራስ መሳሪያ አሉ ወሰዱ። አሁንም እንደገና በኋላ አተላለው ከተቱኝ የራሴ መሳሪያ ና እንግዲህ ዞራ አዎ እኛን አካበው ሲይዙን ወደ መኪና ሲያስገቡን ትግሬ መጥቶ ነገ ጠዋት አያስቀምጥህም። ትግሬ መጥቶ አያስቀምጥህም። አዎ ያሉን ደብረ ማርቆስ ነው መኪና ላይ ሲከቱ። እኛ ግን መጣ አየ እንኳን እዚህ እንኳን እቤት እንኳን አይገቡ ልጅ እንኳን ያስደነግጡ። ዝም ብለው ነው የሚጓዙት መስመሩ። ቢረባቸው እንኳን እህል ውሃ እንኳን አይቀምሱ። ከፍተን እንብላ እንኳን አይሉ። የእናንተ ሰዎች ማለት ነው። አይናችን አይቷል። እና አብይ የኛን አማራን ለማስጨፍጨፍ ፕሮግራም አለው ለማጥፋት አብይ እንጂ የትግራይ ህዝብ አይደለም ሊያስጨፈጭፈው የተሰለፈ አብይ ነው። ትግሬ ወርቅ ነው፣ እኛ ነጭ ነን። ተቀናይተን እምንበላ እምንጠጣ የእናት ልጅ ሆነን ወንድማማች ሆነን የምንኖር ወርቁን የምናገኝ ተናንተ ነበር። አሁን ዛሬኛ ነጭን ብናመርተው ትግሬ ካልመጣ መድፋት ነው፣ ባቄላ መንቀዝ ነው፣ ስንዴ መንቀዝ ነው፣ መደፋት ነው። ግን እኛ ትግሬ በመቅረቱ ጎጃም አሞታል፣ አማራም ሞታል። አውድ ለምን ቅቤና ያው ድቁስ ነው ብያችኋለሁ። እነዚህ ነበርንኛ። እናንተ ወርቅ ብትሆኑ እኛ ምርት ብንሆን አንድ ላይ አሁንም ቢሆን እሱን በጋራ ተዋክተን በጋራ ያለውን ነገር አድርገን እኛ ቅቤና ድቁስ ሆነን የምንኖርበትን መንገድ ብናመቻች የሚል ነገር